በነብዩ ሰለላሁ ዐለይሂ ወሰለም ሁለት ጓደኛሞች ነበሩ የማይለያዩ ማለት ነው። አብሮ ነው የሚሄዱት፣ አብሮ ነው በሽተኛ ለመጠየቅ ዚያራ ለመሪድ አብሮ ናቸው፣ ሰላት አብሮ ናቸው፣ ጀናዛ መሸኘት አብሮ ናቸው፣ ሁሉ ነገር ላይ አብሮ ነው የልብ ጓደኛ። እና አንድ ቀን ጂሃድ አብሮ ወጡ። አንደኛው ፈስቱሽሂደ ያኔ ሸሃዳን አግኝቶ እዛው ጂሃድ ላይ ሞተ። ሁለተኛው በጣም ተሰማው፣ አዘነ። እንግዲህ የማይለየው ጓደኛው አኽራ ሄደበት፣ ተመለሰ ወደ መዲና። በአመቱ ሞተ እሱ ማለት ነው። እና በአመቱ የሞተው ግን ቤቱ ላይ ነው፣ በተኛበት ነው የሞተው ቤቱ። ሰሃባዎቹ ረሱሉን ሰለላሁ ዐለይሂ ወሰለም ጠየቁ፣ ያ ረሱላህ አሁን ጓደኛውን ጀነት ላይ ያገኘዋል ይሄ አሉ። አዎ ያገኘዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። የትኛው ነው ደረጃ የሚበልጠው? ይሄ መጨረሻ ላይ ሞተው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴ ያኛው ሸሂድ ሆኖ ሞተው ይሄ ፍራሹ ላይ ሞተው? አዎ ከሱ በኋላ አንድ አመት አልቆየም፣ ከሱ በኋላ ሰላት አልሰገደም፣ ከሱ በኋላ ረመዳንን ደርሶ መግፊራን አላገኘም። ያኔ አንድ ቀን ሰላት ሲባዛ በ365 ቀናት አሉ። ከዛው የተሰሩትን ኸይር ስራ ረመዳንን አግኝቶ ደግሞ መግፊራ አገኘ። ያ አንድ ረመዳን ሸሂድ ከሞተው ሰው የበለጠ ደረጃ ባላሉ ረሱል ሰለላሁ ዐለይሂ ወሰለም። ሁለቱ መሃል ያለው ልዩነት በጀነት ውስጥ በሰማይና በምድር ያለው ልዩነት ነው። ይሄ ነው እንደው ከፍተኛ ያገኘው። ያኔ መድረስ ራሱ ኸይር ነው ማለት ነው፣ ኸይሩን ከተጠቀምን ማለት ነው። እና እዚህ አይነት ወር ውስጥ ነው አላህ የሰጠን። ይሄን ወር ነው አግኝተን ከኛ በፊት ስንት ሄዱ አሉ። ይሄ ረመዳን መግቢያ ላይ ያሉ ሄዱ የለም፣ 2-3 ቀን ጾሞ ሄዱ የለም። አላህ እንግዲህ ከሚቀበላቸው ሰዎች ያርገን፣ የሚጨርሱት የሚያርገን፣ ኸይሩን ከሚጠቀሙት ያርገን። ይሄንን ፍርሳን ያገኘ ነው፣ ይሄንን ረመዳን ያገኘ ነው። በህይወት መድረስ እዚህ ረመዳን መድረስ ራሱ አላህ ለኸይር ነው፣ ኸይር ትልቅ ስራ ሊሰጠን ነውና እንጠቀምበት። ወጀዛኩም ላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።